ኢየሱስ ከሰማይ ወደ ምድር የመጣው አጋንንት ለማባረር አይደለም። በዋናነት በሽተኞቹን ለመፈወስ አይደለም። ኢየሱስ ከሰማይ ወደ ምድር የወረደው አልፈወሰም፣ ፈውሷል። አጋንንት አላባረረም፣ አባርሯል። ሙታንን አልቀሰቀሰም፣ ቀስቅሷል። ውሃ ወደ ወይን ጠጅ አልቀየረም፣ ቀይሯል። በተዘጋ ቤት ውስጥ አልገባም፣ ገብቷል። ባህር ላይ አልተራመደም፣ ተራምዷል። ምልክቶቹን አላደረገም፣ አድርጓል። በዋናነት የመጣው ግን ለነዚህ ጉዳዮች አይደለም። ኢየሱስ ሰማይን ለቆ ወደ ምድር የወረደበት ዋናው ጉዳይ የጠፋውን ሕዝብ ለማግኘትና ከራሱ ጋር ወደ እግዚአብሔር መንግሥት ለማስገባት ነው። የሆነ ሰው ላይ ያለውን የቡዳ መንፈስ ለማባረር አይደለም ኢየሱስ የመጣው። ሄሎ የሆነ ሰው ቤት የጎደለውን ሶፋ ለመሙላት አይደለም። በዋናነት ኢየሱስ ከሰማይ ወደ ምድር የወረደው የጠፋውን ሕዝብ ለማግኘት፣ ርስቱን የለቀቀውን ሕዝብ፣ ከኤደን ገነት የተባረረውን ሕዝብ መልሶ ወደ እግዚአብሔር ክብር ለማስገባት ነው። ምልክቶቹን ማድረግ የሰዎችን ፎከስ ስለሚስብ መጀመሪያ ሰዎች እንድሉ የሰውን ትኩረት ለመሳብ በዚህ ዋው ብሎ የመጣውን ሰው አንቆ ቃሉን ለማስተማር ከወንበር ብድግ የሚያደርጉ ወዲና ወዲያ እንድትሮጥ የሚያደርጉ ነገሮች ይከሰታሉ። ዋና ግን አይደሉም። ዋናው ምንድነው? የእግዚአብሔርን መንግሥት መውረስ ነው። ከኢየሱስ ጋር በእግዚአብሔር ቀኝ መቀመጥ ነው። እስኪ አንድ ሰው አሜን ይበል። የናዝረቱ ኢየሱስ በተአምራት የታጀበ አገልግሎት ነው ያገለገለው። ምልክቶች በጣም ወሳኝ ናቸው። ምልክት አያስፈልግም የሚል ሰው በጣም እጅግ በጣም የሳተ ሰው ነው። ምልክት በጣም ወሳኝ ነው። ወሳኝ እንደሆነ መጽሐፍ ቅዱስ ያስረዳል። ያመኑትን እነዚህ ምልክቶች ምልክት ይከተላቸዋል። እነሱ በሚያልፉበት መንገድ አጋንንት ይጮኻል። እነሱ በሚያልፉበት መንገድ ወንጌል ይሰበካል። እነሱ በሚያልፉበት መንገድ ሽባ ይተረተራል። እነሱ በሚያልፉበት መንገድ ሟርተኞች ይገለበጣል። ይሄ ነብይ ምን አለ በሉኝ? እንደ እብድ እናገራለሁ። በዚህ ዓመት 2017 በምሰራበት ስፍራ ምልክት ይከተላል። ገበያ መሃል ምልክት ይከተላል። ኤርፖርት ውስጥ ምልክት ይከተላል። ባስ ውስጥ ምልክት ይከተላል። ቢሮ ውስጥ ምልክት ይከተላል። ስራ ቦታ ምልክት ይከተላል። ኢየሱስን የተከተለው ምልክት ይከተላል። ጳውሎስን የተከተለው ምልክት ይከተላል። ጴጥሮስን የተከተለው ምልክት ይከተላል። ሐዋርያትን የተከተለው ምልክት ይከተላቸዋል። ወንጌልን መስበክ ምልክታችን ነው። አጋንንትን ማባረር ምልክታችን ነው። ሙታንን ማስነሳት ምልክታችን ነው። የክርስቶስን ጌትነት ማወጅ ምልክታችን ነው። በሽተኞችን መፈወስ ምልክታችን ነው። ትንቢት መናገር ምልክታችን ነው። ኢየሱስ ያድናል ማለት ምልክታችን ነው። መካከለኛው ኢየሱስ ነው ብሎ መናገር ምልክታችን ነው።